ስራቸው አፍ ያወጣል። እነዚህ በማድረጋቸው ብቻ ስራቸው አፍ ያወጣል። ስራቸው መሬት ይዞ በአይናችሁ ታዩታላችሁ። ስራቸው ስር ይሰዳል። እናንተ ከዛፉ ፍሬ ትለቅማላችሁ። ከእናንተ የሚጠበቀው እነዚህ ወሳኝ ነገሮችን ማድረግ ብቻ ነው። እስከ ቪዲዮ ፍጻሜ አብራችን ቆዩ። ሰላም ጤና ይስጥልኝ ውድ ተመልካቾቼ። ባለፈው ቪዲዮ የመረጥነው የስራ ዘርፍ እንዴት እንጀምረው የሚል ቪዲዮ ይዤላችሁ መጥቼ ነበር። አሁን ደግሞ እንዴት የመረጥነው የስራ ዘርፍ ወደ ተግባር መሬት እንዲይዝ እናደርገዋለን፣ እንዴት ማስጀመር እንችላለን፣ መሬት እንዲይዝ እንዴት ማድረግ እንችላለን። ይህንን ማድረግ ካቻልን ከዚህ በኋላ ፍሬ መልቀም ብቻ ነው የሚሆነው። አሁን የመጨረሻው ደረጃ ላይ ደርሰናል። ስራችን በአይናችን የምናይበት በተግባር የምናይበት ደረጃ ይሆናል። ስራችን በተግባር እንዲገለጥ በአይናችን እንድናየው ፍሬም እንድንለቅም እነዚህ ሁለት ወሳኝ ነገሮችን ማወቅ ብቻ ነው የሚጠበቅብን። አንደኛውና የመጀመሪያው ነገር እኛ ምን እናደርግ፣ ስራችን ምን እናደርገኛ ከኛ ምን ይጠበቃል የሚል ይሆናል። ይህንን ለመመለስ እኛ ምንድነው የምንሰራው? ለማን ነው የምንሰራው? ደንበኛችን ማን ነው? ክፍለ ሀገር ነው? ክፍለ ከተማ ነው? ወረዳ ነው? ቀበሌ ነው? አገር ውስጥ ነው? ከሀገር ውጭ ነው? ደንበኛችን ማወቅ አለብን። ከስተመር ማወቅ ይገባናል። ከስተመራችን ካላወቅን ለማን ነው የምናቀርበው? ለማን እንደምንሰጠው? ከየት ወዴት እንደሚሄድ ካላወቅን፣ ደንበኛችን ካላወቅን የምንሰራው ስራ ምን ያክል ተፈላጊ እንደሆነ ማወቅ አንችልም። ገበያው ላይ ምን ያክል ተፈላጊ ነው? ለማን ነው የምንሰጠው? ይህንን መረጃ በደንብ ማወቅ አለብን። ለማን ማቅረብ እንዳለብን ካወቅን ገበያችንና ወጫችንን ማወቅ እንችላለን ማለት ነው። ትርፋችንን ማወቅ እንችላለን ማለት ነው። ደንበኛችን ማን እንደሆነ ካወቅን በኋላ የት ነው ደንበኛችን የሚገኘው? እኛ ወደ ደንበኛችን የምንሄደው ወይስ ደንበኛችንን ወደኛ የሚመጣው? የኛ ቢዝነስ ከሌሎች በምን ይለያል? ከሌሎች እንዴት ሊበልጥ ይችላል? ከሌሎች የበለጠ ደንበኛ እንዲስብልን የሚያደርገው ነገር ምን ነገር አለ? ስለ ስራችን ለማን እንደምንሰራው፣ ደንበኛችን ማን እንደሆነ፣ ደንበኛችን የት እንዳለ፣ ግብአትስ ምን ተጠቅመን እንደምንሰራ ካወቅን የመጨረሻው ስቴፕ የሚሆነው ምንድነው? ለዚህ ሁሉ አጠቃላይ ካፒታል ምን ያክል ያስፈልገናል? እነዚህን ማወቅ አለብን። ስለዚህ እነዚህና ከዚህ በላይ የዘረዘርኳቸው ነገሮችን ካወቅን ስለ ስራችን ትልቁን መረጃ አግኝተናል ማለት ነው። ምንድነው የሚሆነው? ከዚህ በኋላ ተግባር ላይ መስራት ነው የሚሆነው። ሁለተኛው ምንድነው የሚሆነው? የሚያስፈልገን ካፒታል ካወቅን በኋላ ካፒታላችን ከየት ማግኘት እንችላለን? ምንም ብር ከሌለን የግድ ስራውን መሰራት ስላለበት ካፒታላችን ከየት ማግኘት እንችላለን? ካፒታል ማግኘት አንችልም ብለን እጃችንን አጥፈን ቁጭ ማለት የለብንም። ከየትም ቢሆን ፈልገን ማግኘት አለብን። መገኘት አለበት፣ የግድ ነው። ለምሳሌ ብር ማግኘት የምንችልባቸው መንገዶች አሉ። አንድ ከባንክ መበደር እንችላለን። ሌላው ከብድርና ቁጠባ ለምሳሌ ከነሱም ማግኘት እንችላለን። ሌላው ከቤተሰቦቻችን እና ከጓደኞቻችን መበደር እንችላለን። ለምሳሌ አንድ ሰው 100 ሺህ ብር አበድረኝ ከምለው ይልቅ ለ10 ሰው 10 ሺህ ብር አበድሩኝና ይህንን ቢዝነስ ከፍቼ እለወጥበታለሁ፣ ከዚህ ቀን በኋላ መልስላቸዋለሁ ብላቸው ይቀላቸዋል። የማት ነው 50 ሎሚ ለ50 ሰው ጌጡ ነው እንደሚባለው ማለት ነው። ስለዚህ ብድር ስትጠይቁ ለአንድ ሰው ማሸከም ሳይሆን ከአንድ ሰው ትንሽ ከአንድ ሰው ትንሽ እያላችሁ ደግሞ ብዙ ሰው ማጠራቀም ያለባችሁ ማለት ነው። እነዚህ መንገዶች ተጠቅማችሁ ስራችን ማከናወን አለባችሁ። ከዚህ ውጭ ግን የመጨረሻ አማራጭ አጣችሁ ከሆነ ምንም ብር ማግኘት ካልቻላችሁ፣ ምንም ካፒታል ማግኘት ካልቻላችሁ ሼር መግባትም ትችላላችሁ። እናንተ በሀሳባችሁ በጉልበታችሁ እየሰራችሁ ሌሎች ደግሞ ገንዘባቸውን አፍሰው አብራችሁ የጋራ ሼር ሆናችሁ እንድትሰሩ ማድረግ ትችላላችሁ። ትርፋችሁን መከፋፈል ትችላላችሁ። የሆነ ጊዜ በትርፋችሁ ተጠቅማችሁ ደግሞ የግላችሁን መክፈት እንዲያስችላችሁ ያደርጋል ማለት ነው። ሌላው አማራጭ ምንድነው? በማህበር ተደራጅተው መስራት። ቢያንስ 3 ሰዎች ሆናችሁ 100 ሺህ ብር ብታዋጡ እንኳን 300 ሺህ ብር ይሆንላችኋል። ስለዚህ ይህንን ምንድነው የሚሆነው? ለስራችሁ አሪፍ ይሆናል ማለት ነው። አመቺ የሆነ ካፒታል ይሆናችኋል። አንዱን ሰው 100 ሺህ ብር ይዞ ምንም ትርፍ ላይ ያስገኝበት ይችላል። ግን 3-4 ሆኖ 100 ሺህ ብር አውጥተው ያን ስራ ቢጀምሩ
የተሻለ ትርፋማ ይሆናሉ ማለት ነው። ምንም አማራጭ ካጣችሁ እንኳን ይህንን የመጨረሻው እርምጃ ተጠቅማችሁ ስራችሁን መስራት አለባችሁ። ስራችሁ መሬት ስር ይሰዳል፣ ዛፍ ያወጣል። እናንተ ደግሞ ከፍሬው ትመገባላችሁ፣ ከፍሬው ትለቅማላችሁ። ይህ ጊዜ ያልፋል፣ ካሰብንበት እንደርሳለን። ድህነት ታሪክ እንጂ ቅርስ ሊሆን አይገባም። ወደ ትውልድ አናስተላልፈውም። እኛ እርስ በርሳችን በመተባበርና በመተጋገዝ ራሳችንና ሀገራችን እንቀይራለን። ይህ ቪዲዮ ላይክና ሼር በማድረግ ቤተሰብ ሆኖ ለሌሎች ደራሽ የሆን ዘንድም ለቤተሰቦቻቸው ለጓደኞቻቸው ሼር አድርጉላቸው። እግዚአብሔር ሰላምና ጸጋውን ያብዛላቸው። ሰላም ሁኑ።